ውዝድሮ እያረኩ አሳያችኋለሁ ማለት ነው። እስከ ዛሬ ከሰራኋቸው ስራዎች በጣም አነስተኛ ናቸው ማለት ነው። ዛሬ ውዝድሮ ማድረገው እቺን $0.38 ነው ማለት ነው። በመቀጠልም USDT የሚለውን እጫናለሁ ማለት ነው። እዚህ ጋር የምታመጡት ነገር BEP የሚለው 20 እንትን የሚለው ነው ቱርክ ነው ማለት ነው። አድሬስ ነው ማለት ነው የምታመጡት። ከባይናንስ ማምጣት ትችላላችሁ። እዚህ ጋር የኔ ለምሳሌ እዚህ ጋር ከዛ በኋላ ኮፒ ያደርጋለሁ። ከዛ በኋላ ወደዚህ ይመጣሉ ማለት ነው። በመቀጠልም ኮፒ ያደረኩትን እቺን ፔስት አደርጋለሁ ማለት ነው። ፔስት በመቀጠል ደግሞ እዚህ ያሳየኛል ማለት ነው። ፕሮሴስ ኮንቲኒው የሚለውን እጫናለሁ ማለት ነው። በስንት ደቂቃ እንደምደርስም አብረን የምናየው ይሆናል ማለት ነው። እዚህ ጋር ሙሉ ዲቴይሉን ማመልከት ትችላላችሁ። የዋሌት አድሬሳችሁ አለ። ኮንፈርም ፔይአውት የሚለውን እጫናለሁ ማለት ነው። አብረን የምናየው ይሆናል ማለት ነው። እዚህ ጋር እንደምትመለከቱት ሪሲፕት ሰሚት ይላል ማለት ነው። እዚህ ጋር እንደምትመለከቱት አሁን ለምሳሌ እዚህ ጋር ዩአር USDT ብሎ ከዛ በኋላ ሪሲፕት የሚለው ይመጣልኛል ማለት ነው። በስንት ደቂቃ ውስጥ እንደሚገባ እናያለን ማለት ነው። በመቀጠልም ወደ ባይናንሳችን እንሄዳለን ማለት ነው። ባይናንስን ባክ እያረኩት ባላንሴን ላሳያችሁ። ባላንሴ እዚህ ጋር እንደምትመለከቱት ይህን ይመስላል ማለት ነው። አብረን እስከሚገባ እንጠብቃለን ማለት ነው። እዚህ ጋር እንደምትመለከቱት ገብቶልኛል ማለት ነው። እዚህ ጋር ሙሉ አድሬሱን መመልከት እንችላለን ማለት ነው። በመቀጠልም ወደ ባይናንስ ነው ማለት ነው የሚቀረን ማለት ነው። ባይናንስን ደግሞ ወደ ታች አርክተን የምናየው ይሆናል ማለት ነው። እንዲሁም ባላንሳችን ለማየት ወደ ባላንስ ለማየት ባይናንስ ውስጥ እንገባለን ማለት ነው። ዋዛ ስለሆነ እነዚህ አካባቢ እዚህ ጋር እንደምትመለከቱት $5 ሆኖልኛል ማለት ነው። እዚህ ጋር እንደምትመለከቱት ቅድም $4 ከምናምን ነበር ማለት ነው። ወደ $5 አሳድጌያለሁ ማለት ነው። እናንተም ለመስራት የምትፈልጉ ሰዎች ካላችሁ ቴሌግራም ባዮ ላይ አለ ማለት ነው። እዚህ ዲስክሪፕሽን ላይ ማስቀምጥላችኋል ማለት ነው ሊንኩን ማለት ነው። በዚህ መልኩ ነው ማለት ነው። በጣም ቀላል የሆነ ስራ ነው ማለት ነው። ስለ አሰራሩ ሙሉ ቪዲዮን እየሰራው ነው ማለት ነው። ጂሜል አካውንቶችን መክፈት ነው ማለት ነው። በጣም ቀላል ነው ማለት ነው። ከዚህ በፊትም አሳይቼ ነበር ማለት ነው። ድጋሚ በዛሬው ቪዲዮም አሳያችኋለሁ ማለት ነው። በቀጣይ ቪዲዮ እስከምንገናኝ ሁላችሁም ሰብስክራይብ እና ላይክ ማድረጋችሁ እንዳትረሱ። ይመቻችሁ።